አይገርምም ተከስተ ምን ነው የሚገርመው እንዴ ያንተ ዘመዱ ነው አንድ እንኳን የተማረ ሰው መገኘቱ በጣም ነው የሚገርም እኔ ሁሉም እንዳንተ ደደብ ነበር ይመስልኝ አሁንስ በጣም አበዛው ሚኪ ምን እንዴ ለተር ብቻ ማለት ነው አርፈ ጠጣ ስንት ጊዜ አትስደበኝ እንዳልኩ ረስተህ ወይስ ሱስ ሆነብህ ምን ሆነ ነው ተከስተ እንዴ እኔ እኮ ስቀልድ ነው አንተ ያማል እኔ እኮ ስለምወድ ነው እንደዚህ ማውራው አሁን እንደው እውነት ልጆቹ አሳዝኖት አይመስልም ለምን አያሳዝኑም እንዴ ያለናት እንዲህ የተሰቃዩ ያየው እንደው ባያሳዝኑ እንደው ይገርማል ምን ሆነ ነው የተሰቃዩት ቆይ እኔ አባታቸው አብሬያቸው አለው አይደል እንደዛ ማለት ሳይሆን እንደው ለነገሩ ነው ይህ የሚኪያስ አሻራ ያለበት ሰዓት ነው ብሩክን ካስወገድክ በኋላ ሁለቱ ሲታገሉ ተበጥሶ እንደወደቀ አድርገህ አስተካክለህ ሬሳው ጋር ታስቀምጠዋለህ ገብቶ አንድ መርሳት የሌለብህ ነገር የብሩክ ሬሳ በጩቤ ነው መወጋት ያለበት ያ ለመርማሪዎቹ ሰዓቱ ሲታገሉ እንደተበጠሰ አሪፍ ማስረጃ ይሆነናል ምንም አይነት ስህተት አልፈልግም በስተመጨረሻም ወይዘሮ ሂሩት ብሩክ ልታስገድለው ነው ሰላም ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ቆያችሁ ሰብስክራይብ ያደርጋችሁ አብራችሁን ቆዩ ብሩክ አፈቅራለሁ ያንተ ፍቅር ነው እንደዚህ የሚያሳብድ በምትለው ሰው ተከድቷል ርብቃ የብሩክ ምስጢር ለሚኪ አሳልፋ ሰጣበታለች ሚኪ ከዚህ በፊት ከወይዘሮ ሂሩት ምግብ ላይ መድኃኒት ጨምር የሚያሳይ ቪዲዮ ይዞባት ነበር አሁን ላይ በዛ ቪዲዮ አስፈራርቶ ነበር የብሩክን ወደፊት እቅድ እንድትነግረው ያስገድዳት ሚኪያስ አሁን ላይ ብሩክ ምን ማድረግ እንደፈለገ ሁሉንም ነገር አውቋል ወደፊት ማድረግ ሁሉ የፈለገውን ነገር አንድ በአንድ ተከታትሎ እንደሚያከሽፍበት ነው የተናገረው ብሩክ ወይዘሮ ሂሩትን በህይወት መኖሩን ፍርድ ቤት ቀርባ እንድትመሰክርለት ጠይቃት ነው አቶ ዘነበ ደግሞ ሚኪን ሊያናገርለት ተስማምተዋል እንደው ድከሙ ብላቸው ነው እንጂ ሁለቶችም እሺ ብለው እንደማይመሰክሩለት የታወቀ ነገር ነው ከመናገር ደጃዝማችነት ይቀራል ይላል ሸባው ሚኪያስ የተከስተን ዘመዶች ሙሉ በሙሉ ሲጨፈጭፋቸው ነበር ያንተ ዘመዶች ሁሉም ወዳሞች ናቸው ነገር ግን አንድ የተማረ ሰው መገኘቱ ይገርማል ብሎታል የብሩክን የፎረንሲክ ምርመራ የሚያበላሽለት ሰው የተከስተ ዘመድ ነው ለዛ ነው የተማረ ሰው መገኘቱ የገረመው ተከስተ ግን ሚኪያስን ለመበቀል ቀን እየጠበቀ ነው የሚመስለኝ እንጂማ ይሄን ያክል እያንቋሸሸው ዝም ብሎ አብሮት አይሰራም ርብቃ የብሩክ ምስጢር አሳልፋ ከሰጠችበት በኋላ ብሩክን ሚኪያስ እንዲጠነቀቀው ነግረዋለች በርግጥ ብሩክ አሁንም ቢሆን ሚኪን ተጠንቅቆ ነው የሚኖረው አሁን ላይ ሁለቶችም በደም የሚፈላለጉ ጠላቶች ሆነዋል ከዚህ በኋላ ምን ቢፈጠር የኔ ሆነውን ነገር ሁሉ አልሰጥም የወሰድክብኝን ሁሉ ነጥቅሃለሁ የናቀኝ አይነት ሰው እንዳልሆንኩ አሳያለሁ ከዚህ በኋላ ሳላሸንፍ እንቅልፍ አልተኛም ብሏል ብሩክ ሚኪን ለመበቀል ቆርጦ ተነስቷል በሌላ ጉዳያችን ስንመለስ ዳኒ የሰረቀውን ብር እየጨፈረበት ነው የጩና ፍቅረኛ ደግሞ ዳኒን አፍቅረው እየተለጣጠፈች አለቀው ብላለች ብሩክ ለሰናይት ደውሎ ሊያገኛት እንደሚፈልጋት ነግሯታል ሰናይትም ብሩ ሊጠይቀኝ ነው ብላ በጣም ተጨንቃለች ብሩክ ግን የፈለጋት ፍርድ ቤት ቀርባ ህይወት እንዳለና እንዳልሞተ እንድትመሰክርለት ነበር ሰናይትም ምንም ችግር እንደሌለውና እንደምትመሰክርለት ነግረዋለች አንድ መልካም ሰው አገኘ ማለት ነው አቶ ዘነበ ሚኪ ፍርድ ቤት ቀርቦ ለብሩክ እንዲመሰክርለት ጠይቆታል ሚኪም እንዳሰበ ባላቅም እሺ ብሎታል እንደውም ትርሲትን እንዳልገደልኳት ምስክር ይሆነኛል ንብረቱንም ሙሉ በሙሉ ሰጠዋለሁ ብሏል በአፉ እንዲበል እንጂ በልቡ ግን እሰራለታለሁ ነገሮችን በሙሉ እግር በእግር እየተከታተሉ ነው የማበላሽበት ሲል ነበር በስተመጨረሻም ጩና ሳያቅም ቢሆን ሚስቱን ለዳኒ ድሮለታል ጭፈራ ቤት አብሮት ካመሹ በኋላ ሸውደውት ሌላ ቤርጎ ቤት አድረዋል ዳኒ እንደዛ ሲጠላትና የሆነሽ ግንጥ ነገር ነች ስላት የነበረው ከልቡ አልነበረም ለካስ እሱም ቢሆን ይወዳት ነበር ብሩክ ወይዘሮ ሂሩትን ፍርድ ቤት ቀርባ እንድትመሰክርለት ጠይቋታል ወይዘሮ ሂሩት ግን ፍርድ ቤት ቆማ መመስከር እንደማትችል ነግረዋለች ሌላኛው ጉዳያችን ደግሞ አቶ ዘነበ ሚኪ እሺ ብሎ ሊመሰክርለት መሆኑን ለብሩክ ነግሮታል ብሩክም የሆነ ተንኮል አስቦ ነው እንጂ እሺ ብሎ ሊመሰክር አይችልም በማለት ወደፊት መጠንቀቅ እንዳለበት ተረድቷል በስተመጨረሻም ወይዘሮ ሂሩት ብሩክ ልታስገድለው ነው በቀጣይ ክፍል እስከምንገናኝ መልካም ጊዜ